XRP 189 let's see let's go back ራሱ ላይ እንመለስና ለማየት እንሞክር እንዴት ናችሁ በተረፈ ሁሉ ሰላም ነው ወይ ላይክ ሰብስክራይብ ማድረጋችሁን አትርሱ እንደዚሁም ለሌሎች ሰዎች ሼር XRP አሁን ትልቅ ሬዚስታንት ኤሪያ ላይ ነው ያለው ይህ XRP ሬዚስታንት ኤሪያ ብሬክ ተደርጎ ከወረደ XRP ሞር ሊወርድ ይችላል አሁን ያለንበት ኤሪያ እንደምታዩት ከዚህ በፊት የነበረ ኤሪያ ላይ ነው ሰፖርት የተደረገ ኤሪያ ነው come on okay እንደምታዩት XRP መጥቶ አሁን ያለበት ኤሪያ ላይ ደርሷል ከዚህ በፊትም ይህ ቦታ XRP ወጥቶ ያንን ብሬክ አድርጎ መውጣት አልቻለም ነበር ተመልሶ ወረደ ተመልሶ ወጣ ኔክስት XRP ይሄንን ብሬክ አድርጎ ከወረደ የት ነው የሚመጣው ኔክስት የሚመጣው ቦታ ብዙ ጊዜ ነካው ከአንድ ሁለት ሶስት ጊዜ ነካው እዚህ ጋር ነው ስለዚህ XRP ሜቢ ተመልሶ እዚህ አካባቢ ላይ ሊመጣ ይችላል ሜቢ እቺን ትንሽ ወረድ እናርጋት ከዚህ ጋር ብዙ ጊዜ ነካክቶታል ሶ የXRP ዋጋ ይሄንን $73 74 እንደዚህ አካባቢ $75 ከወረደ ኔክስት የምንመጣው $30 between $30 to $40 አካባቢ ነው ያንን ብሬክ አድርገን ከወረድን እዚህ ጋር ብዙ ቻፕ የሆኑ ላይኖች አሉ ነገር ግን ብዙ የነካውን ቦታ ስንመለከት ከአንድ ብር በታች ሊወርድ ይችላል ብዬ አስባለሁኝ ግን who knows ይሄንን ይመስላል የXRP ላይን ኔክስት የምንመጣው $1 በታች ሊሆን ነው የሚችለው ኦኬ XRP እንደዚህ ካልን ዶጅኮይን 14 ሳንቲ ነው almost 15 ሳንቲ ዶጅኮይን ዶጅኮይን I think ዶጅኮይን ከዚህ በፊት ያየሁት ይመስለኛል ዶጅኮይን ዶጅኮይን ኮይንቤዝ ላይ oh my goodness ዶጅኮይን ኮይንቤዝ ላይ ትልቅ ሰፖርት ኤሪያ ላይ ነው ያለው እንደምትመለከቱት ማክዲ ከርቭ ያደረገ ነው ያለው የRSIም ከ50 በታች ነው ነገር ግን ሞር ይሄ እንዲወርድ እንፈልጋለን ስለዚህ ሜቢ ዶጅኮይን ወደ 13 ሳንቲ አካባቢ ደርሶ ሪተርን ሊያደርግ ይችላል ሪተርን በሚያደርግበት ሰዓት ላይ ማየት ያለባችሁ ምንድነው 16 ሳንቲ አካባቢ ላይ ሰዎች ዳምፕ ሊያደርጉባችሁ ይችላሉ 15 ከ15 ሳንቲ ጀምሮ እስከ 20 ሳንቲ ባለው ውስጥ ብዙ ሰዎች ዳምፕ ሊያደርጉባችሁ ይችላሉ so be careful ከዛ በኋላ ተመልሶ እዚሁ ፖይንት ላይ ሊመጣ ይችላል or ይሄንን ብሬክ አድርጎ ሊወርድ ይችላል ዋንስ ይሄንን ብሬክ አድርጎ ከወረደ ባለፈው የሰራሁትን ቪዲዮ ማየት ትችላላችሁ ብዙ ሊወርድ ይችላል ለውስጥ የምናገኘው በ5 ሳንቲ አካባቢ ነው ከ5 እስከ 8 ባለው ሳንቲም ውስጥ ልናገኝ እንችላለን ስለ ዶጅ የሰራሁትን ቪዲዮ ሄዳችሁ ለማየት ሞክሩ ሌላ ማንነን ሱዊን ኦሬዲ በያለው ሱዊን I think ሱዊን አላልኩኝም ግን ሱዊን ለማየት እንሞክር እስቲ ሱዊ ኮይንቤዝ ላይ oh Jesus ሱዊ ኮይን ሞር ድሮፕ እናደርግ እንችላለን ከዚህ አሁን ካለበት ቤዝ ላይ ድሮፕ ካደረግን then next የሚመጣው I think $50 አካባቢ ነው $50 to $60 ብር ከ60 $1.60 to $1.50 አካባቢ ድረስ ልንመጣ እንችላለን then ከዛ በኋላ I think ድሮፕ የምናደርገው 112 አካባቢ ነው እንደምታዩት ግን ይሄንን ሰፖርት ትልቁን ሰፖርት የሚያደርገውን ላይን ወደ ኦሬንጅ እንቀይረው so that way more I mean ወደ ብሉ እንቀይረው ኦሬንጅ እናርገው
ኦሬንጅ እናርገውና ይሄንን ኤክስቴንድ እናርገው ሞር ቦልድ እንዲሆን እንደምትመለከቱት ስዊ ድሮፕ አድርጎ ከመጣ ሜቢ እዚህ አካባቢ ላይ ትንሽ ሰፖርት ሊደረግ ይችላል 150 160 እሱን ድሮፕ አድርገን ከመጣን የምንመጣው $1.12 to 120 ነው። እሱን አልፈን ከመጣን ይሄ ትልቅ ኦሬንጅ ላይን እንደ ሰፖርት አድርጎ ሊያገለግል ይችላል። ምክንያቱም ከዚህ በፊት ድሮፕ አደረገ ተመልሶ ወጣ፣ ድሮፕ አደረገ እዛች አካባቢ ላይ ቆየና ተመልሶ ወጣ፣ አሁን ድሮፕ እያደረገ ነው። ሶ ተመልሰን እዚህ አካባቢ ላይ ልነካ እንችላለን። ይሄንን ድሮፕ አድርገን ከወረድን ኔክስት የምናገኘው ፖይንት ሰፖርት ኤሪያ የሚሆነው ምንድነው 67 ሳንቲ አካባቢ ነው። ከ45 50 ሳንቲ እስከ 70 ሳንቲ ባለው ውስጥ ልንሆን እንችላለን። then maybe ይሄ ኮይን ኒው ስለሆነ maybe further dropም ልናደርግ እንችላለን። by the way ይሄ የምትመለከቱት የዊክሊ ነው። ኦል ያያችኋቸው ቻርቶች እስካሁን የተመለከታችኋቸው ቻርቶች እንዳለ እንደምታዩት የዊክሊ ቻርት ናቸው። ወደ ሌሎች ኮይኖችን ለማየት እንሞክር። አይ ዶንት ኖ ምን ኮይን ማየት እንደምትፈልጉ። ሀዴራ 13 ሳንቲ ይላል። ሀዴራ ይሄንንም ልክ እንደ ቅድም እንዳልኳችሁ እንደ ሲአርኦ ከ5-6 ሳንቲ አካባቢ ነው መግዛት የምፈልገው። ድሮፕ ካደረገ further maybe interested ሆናለሁ ልገዛ። ላይት ኮይን $69 I think ላይት ኮይን ሜቢ ተመልሶ ሊወጣ ይችላል because of የኢቲኤፍ አፕሩቫል ይመጣል ተብሎ ኤክስፔክት ስለሚደረግ። ነገር ግን who knows የፓይኔት ሰዎች ማይን አድርገው ያገኙት ፍሪ ኮይን ነው። ሶ ኤኒ ታይም ዳምፕ ሊያደርግባችሁ ይችላል። ነገር ግን at some point ላይ $2 አካባቢ ደርሶ ነበር ሪሊዝ ከተደረገ በኋላ። ሶ አሁን 59 ሳንቲ ላይ ነው ያለው። ኤኒ ታይም further ድሮፕ ልናደርግ እንችላለን። ሶ be careful ፓይ ኮይን ካላችሁ። ፔፔ ስለነሱ ኮይኖች ብዙ ማውራት አልፈልግም። ትራምፕ ኮይን እስቲ ትሬዲንግ እንትን የለውም። ሶሪ ጋይስ ትራምፕ ኮይን ትሬዲንግ ቪው ላይ አላየውም። ሰው ምንም ማድረግ አንችልም። ሌትስ ፓስ ትራምፕ ኮይን ግን ሜቢ ሰፖርት ኤሪያ ላይ ኖረው ይችላል። ሜቢ ፈርደር ልንወርድ እንችላለን። አይ ቲንክ እነዚህ ናቸው። ሌሎች ኮይኖች ካሉ ኢንትረስትድ የሆናችሁባቸው ጀስት ፖስት አድርጉ ኮሜንት ላይ። ሰብስክራይብ ላይክ ኮሜንት ሼር በማድረግ ቤተሰብ ሁኑ። ለሌሎች ሰዎችም ሼር አድርጉ። በሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ